ሱራ ኢንተርቴይንመንት ምን ነፈር በበላለህ እናቴ ሽፈራ ሽፈራ ምን እንደምን ሆነ ነው የታለ ሽፈራ ምን ሊያረግ መጥቶ ነው ሽፈራው እዚህ ደግሞ ወደዚህ ያለ መጣ ምን ሊሰራ ነው መጣ ኧረ ቆይ እስኪ ግን አንቺ ሴትዮ ግን ምን ነው መግነ ምሰሪ ተኔ ጀርባ ምን ነው ምሰሪ ነው የምልሽ አንቺ እንዴት ነው እንደዚህ ማለት ስንት ጊዜ ነው የምነግርሽ እንደውን የስወጣ እግሬን ጠብቀሽ ቤቱን አትዝጊው የምልሽ ስንት ጊዜ ነው በስመ አብ ቆይ ሰው አትፍቀጅ ነው ቆይ የምትሰሪው ስራ አለ ንገሪኝ እስቲ ምን እየሰራሽ ምን ነው የምሰራው ደግሞ ቆይ እና እግሬን እየጠበቅሽ ቤቱን መዘጊ ምን ሆነሽ ነው እንግዲህ እናቴ የት ሄደሽ ነው ንገሪኝ እስቲ እንዴት ነው ሄደሽ ነው ማለት ሽፈራው ላይ ወጀም ቤት የለም እናንተ እኔ እኮ ግራ ገባኝ እኮ የምትሰሪው ስራ ካለ ንገሪኝ እንዴት ነው ነገሩን የስንት ጊዜ ነው የምናገር እንግዲህ ሌላ ነገር አምሮህ ተሆነ ምን ነገር ያምረኛል ባንቺ የተነሳ እኔ እኮ ዋሾ ሆንኩኝ እኮ እንዴት ነው ምኑን ነው ዋሾ የምትሆን ምን አርጌ ነው ደግሞ የምትዋሽ አንተ እንደ ሚስትም እኮ አላዘዝኩሽም እኮ በቃ እና ቆይ አንተ ተሰው ጋር ትገናኝ ነው ወይ የምትለኝ አትገናኝ አላልኩም ምን ይወጥቻለሁ እስተመጣ ብትጠብቂኝ ምን አለበት እስተመጣ ጠብቀሽ ለህድ ነው ብለሽኝ ብትሄጂ ምን ትሆኛለሽ ምን እስከምትመጣ ድረስ እንዴት ሆኖ አልሆነኝ ብዬ ነው እንጂ ላይ ያድኩኝ አንድ ይሄን አልሄድኩኝም እንደው እንደዚህ የሚያረገ እንዴት ነው በአንድ ሰው የተነሳ አንቺ ምንም ቤታችንን እንፍታ ብለሽ ነው እንዴት ነው እና እንዴት መክሮ የሚያስተዳድረን ሰውዬ የለምና ምና አትሄጂ አላልኩም እኮ እኔ ስመጣ ጠብቀሽ እኔ ወይ ቤቱ ላይ ቆያለሁ ዝም ብለሽ እንዲው ልቅ እንዴት ነው አንቺ ግን ተይ እንጂ አደብግሽ ስመጣ አጣሻለሁ ሰው በገዛ ምሽቱ እንዴት መያዝ ምን ነገር ነው ደግሞ አሁን ሲንቸለቸል መጥቶ የት ነው ምን ሚና ሱስ የተረገመ እንዴት ነው የሚሮጥ እንደምን ነው የሚሮጥ እናንተ ጉድ እኮ ነው በት ነው ይሄዳ ናግባና ቁራሽ ቅመስ ምን መቼ ሰርተሻል ምን አለ እንጂ እንዴት ነው ሰርተሻል ምን ማለት ቤት የለ ማን እንደ እኮ መውጣት መግባት ሆኗል እኮ ስራሽ እኔ እኮ ግራ ገባኝ ያንቺ ነገር ምን ደዋለ አሁን ምን ጊዜ እየሮጥ መጣን የተሰከን ምን ስራ መፈታ ምን ማድረግ ነው ዝም ብዬ ቦዝኛ የሰነበቱትን እንዴው ነፍስ ነው የመሰቀል ነፍስህ ነው ጀምሬ ትቸው ሰለስትና ዝም ብዬ እንዲህ ሆኖ ቀረ እኔም ቡኛ ላርገው ብዬ እኮ ነው እንዴው አይ በአንድ ቀን በሁለት ቀን በቃ እንዴው ወደ ኑሮህ መመለስ እንደዚህ እንትን ማለት አይ ወንድም አለ እንደዚህ እንደምቦሳ እንዴታ ስትሮጥ እንደዚህ ፍዳህን ስታይ እንዳልዋ እንዴታ ቀረ እኮ እንግዲህ ሰው ቢሄድ ሰው ይተካል ሱሱነት በላይ ንሳስ አመጋስታይ ለመግዘው አንተ የምን ነው ግን እየሰራህ ያለው እንቀይረው መሰለኝ ቢስ የምን ነው የበጎችም እንዲያም ይሆናል ብዬ አይደለ የበጎች ቆም ጊዜ መጣህ እንደው ይቁረጠው መሰለኝ ምኑ ነው ቆይ እንጂ ምን ጊዜ መጣህ እንደው እንደተሰቀልኩ ነው ግራ ያገባኝ እንዴት ያለ ህዋናጢ ነው ብለህ እሱስ ምን ገበሬ ሁሉን ነው እንጂ ሁሉን ነው ተፈራ ምን ነው እንዲህ የሚያደርግህ አንተ ግን እየሮጥህ አሁን ትተህን የመጣህ እንደው ምን እንደው ተዋራን ሶዲያውስ ምን እንደው ምን ነው ማውራችሁ የመጣህ እንደዚህ ያለ ሩጫ ምን ነው ማውራችሁ ወይ ወደ ላይ በለው ስትወታ አይደለ ወይ ትንሽችን ብድግ አድርግልኝማ ወደ ላይ አምጣ እየሮጥህ በሩጫ ይሆናል እኛ ክፉ ነው በላሁን በለው ክፉ ነገር ነው ወይ የተናገርነኛ ሸጋ ነገር ነው እንጂ የተናገረ በላሁን አሁን በለው እንዳለ እንጂ በደንብ በለው እሱ እንትኑን ሚስማሩ ቶ ሳተው በዚህ በታች ካልሆነ በሌላው ልበለው እንጂ ምታው ይዘው ሸጋ ይዞታል ወሳኔ ያዘው እንዴው ዝም ብለህ ሩጫ እንደው መሳጉብ ሊመስል ዝም ብለህ ሁሉ ጊዜ ሩጫ እንደው እንዴት ነው መሳጉብ ሊመስል ሩጫ የምትለኝ
እና ወሬ ነው እንጂ አወራን። አሁን ይዘሃትን አላለህ ምንድነው? አሁን ብትቆይ ወዲያውስ ብትቆይ ምን ላደርግ ነው እንግዲህ እኔ ምን አግብቼ ሊያምርብኝ ነው? እንዴት ነው? ምን ነው የምትል አንተ? እንግዲህ መልኩሳ መልኩስ ወይ ገዳም መልኩስ ደግሞ አንተ ገዳም ገበያ ምን ጎሎብኝ ነው መልኩስ? እንግዲህ ምን ሲነግሩህ ማሰብ አንተ ምን ጎሎብኝ ነው መልኩስ ነው? እና እንግዲህ እኔ መሰለች የአባት ልጅ ናት እኮ እሞት እና እኔ የማንዘር ነኝ አንተ የባለ አባት ልጅ የምትል የማንዘር ነኝ? ቢሆንስ እንዴት አግባት ነው እንጂ ያለ የብላታ ዘር እኮ ነው። አግባት ተው እንጂ ነገር አታውቅልህ አንተ። አግባት ነው አሉኝ እኔ አላው። ኧረ ምን ላድርገው አያ ደግሞ መሬትም አላቸው እኮ እንዴት? ኧረ መቼ እኔ መሬት አነሰኝ ሰው አነሰኝ እንጂ አንተ እንዴት ተደቀቀች እስቲ ንሳይች አለው ቢስማር እኮ ስተዋል ይችኛቱን አትመናት እቺ ዝም ብላላቱን ስተዋል ይሄን ስተዋል ቆይ በሌላ ነው ብለህ ነው በሌላ ምስማር ነው ወይ? ኧረ ተወኝ እንደው ተወኝ ልቅስ ተወኝ እንደው ዝም ብዬ እንደው አንተ ተከታተሉ ሞቅ እናድርገውማ። ኧረ እሙት ሞቅ ተውማ እሙት ዝም ብለህ እንዳማለ አንተ እንዴት ነው እንዲያማይል ማለት አንተ እንዳማይል ወንድሜ እንዴት ነው? ናውረድ ያልመጣም ወደ አልመጣ ተሱ ቤት ሰደም ታማለች አለው ሰውዬ ምሽቲቱም ያለች ቤት ዝግ ነው። አሁን ተቆልፎ ያገኘ እንዴት ነው? እኔን እኮ ጥላችሁኝ ሁለታችሁም ስትሮጡ እኮ እኔ እኮ ምን እንደው እሱ ብናት ምን ምትሆናት እሷ ምን ጫጉላ ውሽጥ ነው ወይ ያለች እንዳታባት ያማት ነው ብሎ ምን አንተ ያም ምን ያው መድኃኒት የሚያስቆርጠው ነው አሁን የሚያረጋት መድኃኒት የሚያስቆርጠው ነው የኮ እሷ ናት መድኃኒት ትቆርጥ መስሎ ለካን ምን ያው ነው እንዴ አንገደራ እና እንዴት ነው መድኃኒት እየቆረጠች ሰው እያዳነች የእሷ ማትደል ምን እንደ እንጂ ኦራ ሰው ወዶ ሲግማ እንደን ምን ያደርገው እኮ አንገሸገሸው እኮ እንደን ምን ያደርገው ምን ያለ ማለት እንዴት ነው? ምን እናደርጋለን? ተላል ቦጭልህ ለኔ ነው እንዴት ነው? እንግዲህ ና ቤት ምትለኝ ምን ያለ ና ዝም ብለህ ደርሰን እንውጣ እስቲ ና ማንጠቢያ ቅመስ የቤት አይባልም ብለህ ነው የቤቱን ማንጠቢያ ቅመስ አይባልም ነው አሁን እንደዚያ ምትለኝ ና ቅመስ ነው ምን እንዴ አንተ ጨዋታ አያልቅብህም መቼም አንዳንዴ እስቲ ሸራይቱን ምን ኬንዳውን ነው ላደርግበት ያሰብኩት ነው የምታደርገው በላይ ምን ነው ይሄ እንትን ኬንዳው አይደለም ይሄ ከቅርቀሃ የሚሰራው ሳጠራው እሱን በላይ ታረግና ከዚያ በላይ ሸራውን አርገህ ከዚያ አፈር ታረግበታል በላዩ ላይ እንዴ እቤት ጠፋህ ሙት የሶስት አመት እንደ 4 አመት ይሆናል እዚያ ደግሞ መቀየር አባታለሁ እቺስ አንድ ሰው የምታወላዳናት ናና ኑር እዚህ በነገር አይ ወይ ሽፈራ እንደ ያለ ባለሙያ እንደዚህ ያለ ባለሙያ እንዲያው እቤቴን ፎቅ መሰራ ነኝ እቤቴን የሌላ ሰው ሳሰራው ደግሞ አንተ ምሰራልኝ እቤት ማንከታከት ማተቤ ማን ነው? እኔ ነኝ መሸሻ በላይ ነሽ ደህና ነህ ወይ? እንደምን ነሽ? ደህና ነኝ። ደህና ነህ አንተ? ደህና በጎ ነሽ አንቺ? እግዚአብሔር ይማርሽ በጎ ነሽ ወይ? እናንተ በሽታ ነው ደግሞ እንደዚህ የሚያደርግ ደግሞ ምን አባቱ ነው? ምን አለ ወደዚህ ወደ እንትኑ ብትሄጂ ወደ ሐኪሙ ብትሄጂ? ኧረ እኔ አላመመኝም በቃ ዋ እግዚአብሔር ይማርሽ። አላመመኝም እንዴ? ምን ማለት ነው? አሟት እየተንከባለለች ነው ሰው ማታስጠጋ። ማን ነው ደግሞ እንደዚህ የሚል ደህናይቱን ሰው? ኧረ የእግዚአብሔር ኧረ ባል ነው እንጂ ምን አልኳቸው? ናልኳቸው ባል ነው እንጂ እኔ ምን እንደምትይ ባልሽ ነው እኮ አሟት እየተንከባለለች ነው አንያው የምትሆነው ቅጥ አምላኩ ጠፍቷታል ብሎ ሲለን ለእኛ ደግሞ እየሮጥን ልናይሽ ስንመጣ ጠፋንበት እንደደ እኔ ነው እንደዚህ የሚለኝ ሰውም አያያትም እኔም እራሱ አልጠጋትም ሰው አያያትም አይደል እንዴት አለ እኔማ እንደውም እንዴት ነው ይሄ ነገር ሌላ ነገር ሆኖ ነው ማያስጠጋ ሰው እንዴት ነው ደግሞ ሰው እግዚአብሔር ማራችሁ ካልተባለ ታሞ እንግዲህ ምን እንደው ብዬሽ የለም ሰው ማይጠጋትም የለም አይሆንም ብሎ እንደ አይልያን እንዴት ደግሞ ሰማይ ጠጋው በሽታ ምን አይነት በሽታ ነው የሚያመኝ ተመቼ ወዲህ ነው እና ግን ደህና ነሽ አላሞሽም አይደል? ኧረ አላመመኝም እናቴ እግዚአብሔር ይመስገን አላመመኝም። የት ዶ ነው እሱ? የት ዶ ነው እሱ? እኔ ምን አውቃለሁ እንደሄደ ሚስቱንም የሚያሳምም የት ዶ ነው እሱ ዝም ብሎ በውሸት ኧረ
እኔስ ደህና ነኝ እናቴ። ደግሞ እንዴት ነው እንደዚህ አይነት ነገር? ደግሞ ምን አይነት ነገር ነው እና የት ነው ሄዳው? እኔ ምን አውቃለሁ እንደሄደ። አሁን ነው ወጣ። እኔማ እንዲወስ በዚያውም ላይ ሻይል እናንተ አብሮ የበላ ቋግሜ አይሽረውም ብያይል ላይሽ የመጣሁ። ኧረ ጠያቂ አትጣ እናቴ። ደህና ነኝ። እንዴት ያን የበላሁትን የጠጣሁት እንዴት እረሳለሁ? ቧይ የመሰልኩ ሰድ እንዳልዋልኝ እኔ እኮ ምኑ ነካት ምን ወግቶ ጣላት ብዬ እኮ ነው። እንደውም አንተ ምን ያለው ነው ግን ምን ያለው ነው እንዳልት እንደዚህ አድርጎ አንቺን ጭምር እንደ ደህና ሰው እየሮጠ መጥ ብርጄ ልምጣ። አንተ ብርጄ ልምጣ። ምን አሮጦ ቢደፋውቴ በስቲ በል እናቴ። ጠያቂ ያሰጣ። አሜን አሜን። አሟታለ መሸሻ እኮ እውነቱን ነው እኮ የተናገረ። ምን ሁኜ ነው ግን እኔ እንደው ተመስገን ነው። እሱስ አያያዙ አበቃቀሉስ ደህና ነው እና ቡቃያው ተመስገን ነው። እኔ ሰው ግን እንደው እኔ ግራ ያጋባኝ መንገዱ እንደጠፋው ማዳበሪያ ለምንን አልቅሰን እያመጣን በዚያ ተው በዚያ መጣ በዚያ ና ተብለን እያመጣን መከራይተን በዚህ ሰዓት በሆነ ዋጋ ገዝተን ዘሩንም መከራይተን አግኝተን በለው በቃ መንገድ ነው መድኃኒዓለም ይርገጣቸውና እየረገጡት ነው የሚሄዱ። ማያውቁት ነው የሚመስል እንጂ ነገሩስ ተመስገን ነው። አበቃቀሉስ ደህና ነውና እንዲሁ ሲበቅል ደህና ሲሆን ምርት ሲገባ ደግሞ አካፍሎ ይብላት አልመጣቻቸው ቡዳ መሄዱን ስዳለች። ተመስገን ነው። እኔ አሁን ይሄን መመዘለስ ነው እንጂ ታልሆነ ወይ እግራቸውን ስበረውና ታልሆነ እንጨት እንዲህ ማጋደምና እንዲው ሰው እንዲው በምን ነው የሚያዝ? መርዝ እኮ ነው የሰው እግር መርዝ እረ እንዲው ከንቱ አዳት ተፋስ መጥተኝ ነው ምንድነው አንተ ምንድነው ክምር የፈጀ ዝንጀሮ መሰለህ እንደዚህ ነው ተቀምጠህ እቶይ ምን አልሞላልኝ ብሎ ነው እንጂ አስቡ አልሞላልኝ። ምንድነው አንተ ደግሞ ምን መጣ ደግሞ አንተ? እኔማ አላልኩህ እንኳን አንተ ምንድነው አንተ ሲዩ እንዲሁ ነው ከረመኩ መሬት እስቲ ዳዋ ሊለብስ አይደለም። ምንድነው ዳዋ የሚለብስኛ እያለ ምን ሆነህ ነው? አልሆነልህ ብሎ ነው እንረሳው። በሬ ጠፋ። በሬ ያጣሁ በሬ ሮሹ ፈራ። በሬ ያጣው እኔ እንግሊዙ የሽቁዳል ልጅ ያለው ነው አንተ በሬ የምታጣ። ያንተን ስራስ ማን ይሰራዋል? ተነስ ነው አምጣና ጥመድና ረሳው። ምን ያንተ ስራስ እንዴት የምን ስራ አለ ዛሬ? እኔ ፈጥም ያይል ነገሩን ማትነግረኝ እንዴት? እኔ ስማላር ሰው ጉልበት ባይሆንልህ እንኳን በሰኛው አንተ መች ተቀልብ ሆንክ ወንድ? ተነስና የፈለገው ይሆን በሬ መጣ አምጥተህ በዚህ ማታርሰው አንተ እንዴት ነው ነገርህ? አንተ ቆም ልከርማል ይውልስ ምን እኔ ሳልሞት ነው እንዴት ሮንጎሊዙ አንተ ሳልሞት ነው የምትከር? አንተ አልሞላልኝ በል በዚያ ብሎ ጀራ ተዋውን ግዚአብሔርን አውረዳት በለው። ተመስገን በል እኔም ያ ሁላ መከራና ችግርና ነገር ሁኔታና እንትን ተደራርቦብኝ እንደዚህ ያላማረርሁት እንዴት እንዲህ የምታረጋ አንተ? ምን መሬት ሳያንስ ጉልበት ሳያንስ እንዴት ጀግና ነህ ወንድሜ። የበሬ ደግሞ ምን አባት ና በላሁን ና እንደው መሸሻ ነው የሚያርሰው። አንዱን የሱን በሬ ኮሎን አርጎ የኔን ከፋይ አርጎ መሸሻ ፈንድቶ ያርሰዋል። እኛ እያለን ሮሹ ፈራችሁ ይለ ማስቸገር አንተ የማስቸገር ነው ግን ባይድ ነው። ነገ ሲርብህ እንዲህ ነው መበባሉ ይቀራል ወይና ነው ነገ ከንፈር መምጠጡ ምን ያደርጋልና ነው አሁን በቁም ታልተረዳዱ እውነትህን ነው። እሱማ መቼ ተው እንጂ እኔን ቀልብ ግዛ አደብ ያዝ እንዲማይል ሰው ቢሄድ ሰው ይመጣል። አንዷን ማየት ትተን ትዳር ያዝ እንዲያርግ የምትለኝ ዝም ብለህ ነው የኔ ያዝነህ ነው እንግዲህ ውሸትህን ነው ወይ? እንዴት ነው እንዲያምትል እንዴት ነው አንተ ወንድሜን ብዬ ነው እንጂ እና እንዴት የሞት የኑር ማላውቀውን በሬ እንኳን በከብት በሰው በማነት ተማመንበት ዘበን እንዴት ሜዳ ተለቆየው አለ መስክ ላይ እንዴት አመጣህ ማታርስ ውሃ ማትለው ሻርግ ተባረክ ወንድሜ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ሐሳብህ ይበቃኛል። እኔማ አሁን ምን ነግሬሃለሁ። ዛሬ በእርግጥ ጀንበርም እንትን ብላለች ዳመና ሆኖ ነው እንጂ ዛሬ ሳይሆን አሁን እንትን በልና አምጣና ረስ
ረስና እንትን በል። እስማ ሞት አንተ እንዴት እንዴ ደግሞ እንዲህ ሆነ የምትቆዝም እንደው አንገትህ የምትደፋ ሳልሞት ነው ወይ? ምን ባስበው ጨነቀኝ እኮ ምን እንደሚጨንቀህ አንተ ማዳበሪያውን አውጥተህ እንደ ሰው ዘሩን አውጥተህ እንደ ሰው ያውም በዋጋ ውድነት ተጠብሰን በሳት ተጠብሰን እንደዚህ መከራይተን ማዳበሪያውን በውድ እንገዛለን። ምን ሸጠው ምን መንያ ዘንድሮስ ሊበሉ ነው። አንተ ወዲያውም ሊበሉ ነው። ምን ነገር ነው እንዲያርገን አምርተንም የሚገዙን በምን መንያ ነው? ዋጋውን አትመንያ አውርደው እንዲያርገው የገበሬ ዘበን ሆነ ብለህ ነው መከራየን እኮ አሁንም ምን እንደው እግዚአብሔር ፊቱን ቀና ቢያደርግልን ገፈት ቀማሽኛ ሆነ ዝም ብለን ሆነ ባልሆነው ኧረ እንግዲህ አደራ በዚህ ዋጋ ማዳበሪያ አምጥተን ደግሞ ይኸውልህ አንዱን ኩንታል ማሽላ 4 ኩንታልና 5 ኩንታል ሽጠህ ነው እኮ 1 ኩንታል ማዳበሪያ የምታመጣ እኮ። ኧረ ምኑ ይነገራል የገበሬ እንዳሁን ደግሞ አምጥተህ ደግሞ ባዶ መሬት ታከርም ጨንቆኝ እያለ ደረስክልኝ። ይድረስልህ እሱ እንዲያው እኮ እናንተ ነካ ሱራ ኢንተርቴይንመንት